ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን አበይት ዜናዎች ይዤ መጥቻለሁ። ተከታተሉኝ በአክብሮት ጋብዛለሁ። ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ ወቅታዊ መልእክት። አገዛዙ የአማራን ሕዝብ አፍኖ ለመጨፍጨፍ የጀመረው ማጥቃት በጽኑ ብሔራዊ አንድነት እንመክተዋለን። የአብይ አህመድ አገዛዝ በአማራ ሕዝብ ላይ ይፋዊ የዘር ማጥፋት ጦርነት ከጀመረ 3 ዓመታት ሊደፍን ተቃርቧል። በእነኚህ ጊዜዎች ሁሉ የአማራን ሕዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናውን ለማረጋገጥ የሚደረገውን ትግል አጠናክሮ ቀጥሏል። ሆኖም በሕዝብ ላይ ጦርነት ያወጀው አገዛዝ የገጠመው ሕዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅሟል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም በቤተ መንግስት የከተመው አገዛዝ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺህ የሚቆጠሩ ንጹሐንን ጨፍጭፏል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞክሩ ዘንድ አብይ አህመድና አገዛዙ በጭካኔ ፈጽመውታል። አገዛዙ የባህረ ሰላጤው ኃይሎችን የፖለቲካዊ ፍጥጫ ጎትቶ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና የመረጃ ድጋፍ ተጠቅሞ በህዝብ ላይ ያወጀውን የዘር ማጥፋት ጦርነት አጠናክሮ ቀጥሏል። በዚህም አገዛዙ ጌቶቹ በቀጠናው ላቀዱት የተልዕኮ ጦርነት አማራን ማጥፋትን እንደ መደርደሪያ ቆጥሮ በድጋፍ ያገኘውን የማጥፋት አቅም በሙሉ ተጠቅሞ በሸዋ፣ በወሎ፣ በጎጃምና በጎንደር የተለያዩ ቀጠናዎች የስልክና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እያደረገ ይገኛል። በተለይ በጥር ወር መጨረሻ ሳምንት በሸዋ የአገዛዙ ሰራዊት የተለያዩ አሃዶች የኦሮሞ ልዩ ዞን ታጣቂዎች በመጨመር በሌሎች አካባቢዎች ደግሞ በመደበኞቹ እዞች ላይ የአየር ወለድ እና ኮማንዶ አሃዶችን የከፈተውን ማጥቃት በህዝባዊ አማራ ፋኖ ንቅናቄ በሰራዊት በሚገባ እየተመከተ ይገኛል። ከየካቲት 01 ቀን 2018 ዓ.ም ጀምሮ በሰራዊታችን ላይ በተደረገው መልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል። በተለይም በደቡብና በማዕከላዊ ጎንደር ወረዳ ዋና ከተሞች ጨምሮ በርካታ ይዞታዎችን ከጠላት መንጠቅ ተችሏል። በዚህ አስደናቂ ተጋድሎ በሺዎች የሚቆጠሩ የአገዛዙ ሰራዊት በምርኮኝነት እና በፈቃዳቸው የወገንን ኃይል መቀላቀል ችለዋል። የወገን ሰራዊት በርካታ ቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችን መማረክ ችሏል። በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ሰራዊታችን በወሰደው መልሶ ማጥቃት እርምጃ አገዛዙ ሰራዊትን ጨምሮ በርከት ያሉ የቡድንና የነፍስ ወከፍ መሳሪያዎች ከነተተኳሻቸው ከጠላት እጅ ተማርከዋል። እድልን ባገኘ ጊዜ ሁሉን ህዝብ ለመጨፍጨፍ የሚያመነታው አረመኔው ሰራዊት በምርኮ በድምሰሳ እና በማንኛውም መንገድ ከስምሪት ውጭ ማድረግ እና በያለበት ውጦ ማስቀረት ሰራዊታችን በሚገባ እየፈጸመው ያለ ተልዕኮ ነው። ለዚህም የዘር ማጥፋት ጦርነት ኢላማ የተደረገው መላው የአማራ ህዝብ ለሰራዊታችን ያሳየው ቁርጠኝነት፣ ደጀንነት በግንባር ለተገኙ ድሎች አስተዋጽኦ ትልቅ ነው። ሰራዊታችን በተቆጣጠራቸው የተለያዩ ከተሞች ህዝቡ ለሰራዊታችን የሞቀ አቀባበል ከማድረግ ባሻገር በመልሶ ማጥቃቱ የተገኙ ድሎች እንዲቀጥሉ ድጋፍ እያደረገ ይገኛል። እነኚህ ድሎች ይገኙ ዘንድ የድርጅታችን የአማራ ብሔራዊ ንቅናቄ መወለድ በሰራዊታችንና በህዝቡ ዘንድ የፈጠረው አዲስ ውሳኔና መነቃቃት ለድሎቹ ትልቅ አስተዋጽኦ አለው። በተጨማሪም የአደረጃጀት አንድነት አቅማችን አቀናጅተን ውጤታማ የኃይል አጠቃቀም በጠላት ላይ ወሳኝ ምት ለማሳረፍ በማስቻሉ ብሔራዊ አንድነት የዘር ማጥፋት ጦርነት ለመመከት ያለው እምቅ አቅም የታየበት ነው። ህዝብን ታግሎ ያሸነፈ አገዛዝ በታሪክ እንደሌለው ሁሉ የህዝብ ልጅ የሆነው ሰራዊታችን የአማራን ህዝብ ሙሉ ድጋፍ ያገኘው ድርጅት አማራ ፋኖ ብሔራዊ ንቅናቄ የብሔራዊ አንድነት አቅም ተጠቅሞ በተሰላ እና በተጠናከረ ሁኔታ የህልውና ተጋድሎውን ለድል እንዲበቃ ሁሉም አመራሮች እና አባላት የተሰጣቸውን ኃላፊነት ለመወጣት በትጋት እየሰሩ ይገኛሉ። ሰራዊታችን እንደ ከዚህ በፊቱ ሁሉ በተቆጣጠራቸው ቦታዎች ሰላምና ጸጥታ በማስከበርና በወታደራዊ ጨዋነት ጠላትን ብቻ የለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው የአማራ ህዝብ፣ ለኢትዮጵያ እና ለዓለም አቀፍ ማህበረሰብ እናሳውቃለን። በመጨረሻም በመልሶ ማጥቃት የተመከቱትን የአገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ
መላው ሰራዊታችን እና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል እናሳስባለን። ከጥር 26 2018 እስከ የካቲት 1 2018 ዓ.ም እየተደረገ ያለ ለአስጨራሽ ትንቅንቅ ሸዋ ላይ ለከበባ የመጣው የአገዛዙ አየር ወለድ ኮማንዶ ሰራዊት በስቦ መምታት ውጊያ ስልት ተመታ። በአገዛዙ ሰራዊት ንጹሐን በግፍ ተረሽነዋል። በሸዋ ጠቅላይ ግዛት ከፋኖ የሚወሰድበትን ጠንካራ ምት መቋቋም ያቃተው የኦህዴድ ብልጽግና ስርዓት ወንበር አስጠባቂ ሰራዊት የበቀል በትሩን መሳሪያ ባልታጠቁ ንጹሐን ላይ ፈጽሟል። በዚህም ያገዛዙ ጥቃት በርካታ ንጹሐን የረሸኑ ሲሆን በርካቶች ደግሞ ታግተው በአገዛዙ ሰራዊት ተወስደዋል። እንዲሁም የንጹሐን መኖሪያ ቤቶች በድሮን በተዋጊ ሄሊኮፕተሮች በመድፍ ተደብድበው እየወደሙ እየተቃጠሉ ይገኛሉ። በአማራ ምድር ላይ ልዩ ዞን ኦሮሞ ብሔርተኝነት አስተዳደር ተብሎ ከተዋቀረው የኬሚሴ የተነሱ የኦነግ ሸኔ ታጣቂዎች ከስርዓቱ መከላከያ ሰራዊት ጋር ተቀናጅተው በከባድ መሳሪያ ሽፋን በመታገዝ በንጹሐን ላይ ከባድ እልቂት ፈጽሟል። በይፋትና ጥሙጋ አውራጃ በኤፍራታና ግድም ወማኛ ቀበሌ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራው አካባቢ 14 አርሶ አደሮች በአሰቃቂ ሁኔታ ተገድለዋል። የ14ቱ አርሶ አደሮች አስከሬን ጥር 29 2018 ዓ.ም በአንድ ቤተ ክርስቲያን ውስጥ ስርዓተ ቀብራቸው ተፈጽሟል። ከፋኖ በሚወሰድበት እርምጃ ከባድ ኪሳራ የተከናነበው አገዛዙ በሸዋ የኔትወርክ መብራት አገልግሎት በማቋረጥ ኬሚሴ ኦነግ ሸኔ ታጣቂዎችን በማስገባት ከመከላከያ ሰራዊት ጋር አቀናጅቶ በንጹሐን ላይ የበቀል ጭፍጨፋ ፈጽመዋል። አገዛዙ ንጹሐንን ከመረሸን በተጨማሪ ወጣቶችና ህፃናትን እያፈሰ ይገኛል። ሸዋ ላይ ኔትወርክ አጥፍቶ ለከበባ የመጣውና ህዝቡን ሲጨፈጭፍ የነበረ የብልጽግናው ወንበር ጠባቂ አገዛዙ አየር ወለድ ኮማንዶ ሰራዊት በስቦ መምታት የውጊያ ስልት ዛሬም አጠናክሮ በቀጠለበት በሸዋ ጠቅላይ ግዛት እዝ አናብስቶች እየተለበለበ ይገኛል። በተቀናጀ ጥቃት ኪሳራ ያስተናገደው ጠላት መቋቋም ሲያቅተው ቆት ወከፍሌ አርሶ አምባ እና ሌሎች ቦታዎችን ለቆ ለመፈርጠት ተገዷል። በጥር 30 2018 ዓ.ም በሸዋ ጠቅላይ ግዛት ከሸዋሮቢት ከተማ ከሞላሌ ስፍር ቁጥር የሌለው የአገዛዝ ጦር ሸዋ ጠቅላይ ግዛት እዝን ለማፈን በሶስት አቅጣጫ ወደ ቆቦ፣ ወደ ተሬ፣ ወከፍሌ ወደ ተባሉ በቀበሌዎች አዳሩን ከበባ ለማድረግ ቢሞክርም የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ከደጃዝማች ተሰማ እርገጤ ክፍለ ጦር ከወንዱ አስቻለው ደሴ ክፍለ ጦር ከበረራ ክፍለ ጦር የተውጣጡ ሻለቆችና የዙ ቅኝ ንስር ሻለቃ ጋር በመጣመር መንግስት ወደሚባል ቦታ ስቦ በማስገባት በጠላት ላይ ከፍተኛ ኪሳራ አድርሰውበታል። ከሌሊቱ 11 ሰዓት የጀመረው አውደ ውጊያ ሙሉ ቀን የቀጠለ ሲሆን አገዛዙ በሄሊኮፕተር ጭምር ሞትና ቁስለኛ እየለቀመ ይገኛል። ዛሬም 6ኛ ቀኑን ያስቆጠረ ባለው አውደ ውጊያ በተመሳሳይ ይህ ዜና እስከተጠናከረበት ጊዜ ድረስ በመንግስትና ሌሎች ቦታዎች ትንቅንቁ እንደቀጠለ ነው። በሌላ ዜና በቀን 02/06/2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃ እና 206ኛ ኮር 34ኛ ክፍለ ጦር የክፍለ ጦሩ ቃኝና መሐንዲስ ሻለቃ አንድ ሻምበል በተሳተፉበት አውደ ውጊያ በመተከል አውራጃ ፓይ ወረዳ መንደር 21 ቀበሌ ላይ ከጠዋት 12 ሰዓት እስከ 3 ሰዓት በተደረገው አስገራሚ ኦፕሬሽን ከ50 በላይ የተላላኪ ሚኒሻና አድማ ብተና ሲደመሰሱ ቀሪዎቹ ሙሉ ለሙሉ በሚባል ደረጃ ቆስለዋል። 3 ብሬን፣ 55 ክላሽንኮቭ፣ 4 አብራሪዎች፣ 6 ኤስኬኤስ መሳሪያዎች ማግኘትና መማረክ ተችሏል። እጅግ በጣም በርካታ ተተኳሽ እስከ ትጥቁ እና የእጅ ቦምቦች ማግኘት ተችሏል። የፌዴራል መንግስቱ አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። ህወሓት ዛሬ የካቲት 2 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፋሳሽ ጦርነት እንዲቆም ጠይቋል። በባለፈው ሳምንት በሰራዊቱና በሰላማዊ ህዝቡ ላይ በሰማይ በምድር በተፈጸመ ጥቃት የወገኖቻችን ህይወት አልፏል ብለዋል። የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያና የሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙን ወደ ትግራይ በማስጠጋት ለሌላ ዙር ጦርነት በማሴር ላይ ይገኛል ሲልም ድርጅቱ ከሷል። ህወሓት በፕሪቶሪያ የተደረሰውን የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ እረፍት ሲታገል መቆየቱን ገልጾ አደገኛ ውጤት ያለው የመንግስት ወታደራዊ ዝግጅት ቆሞ በስምምነቱ መሰረት ወደ ውይይት ሊገባ ይገባል ብለዋል። ዓለም አቀፍ ማህበረሰብ ስምምነቱ እንዲከበር ላቀረበው ጥሪ እስካሁን ጆሮ ዳባ ልበስ ማለቱንም የጠቀሰው መግለጫው የተባበሩት መንግስታት፣ የአፍሪካ ህብረት እና የአሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ ቢሆንም ከማሳሰቢያ ያለፈ
ባለፈ ጦርነቱን ለማስቆም ጭብጥ ያለው እንቅስቃሴ እንዲያደርጉ አሳስበዋል። ጀነራል ታደሰ ወረደን አለመቅጣቴ ወይም አለማባረሬ ትልቅ ፖለቲካዊ ስህተት ነበር ሲሉ አቶ ጌታቸው ረዳ ገለጹ። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት አሁን የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ዘለግ ያለ ጽሑፍ ለንባብ አብቅተዋል። አቶ ጌታቸው ረዳ በጽሑፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲሆን ሲቀጥሉም የፕሪቶሪያው ስምምነት ተስፋ ፈንጥቆ እንደነበር አስታውቀዋል። ሆኖም ግን ይህ ስምምነት ሙሉ በሙሉ ተግባራዊ አለመደረጉ ከጊዜ ወደ ጊዜ የነበረውን ተስፋ እንዳሟጠጠው አስረድተዋል። አቶ ጌታቸው እንዳሉት የፕሪቶሪያው ስምምነት ክልሉን ለማረጋጋትና ወደ ሕገ መንግሥት ስርዓት ለመመለስ ሁኔታዎችን ለማመቻቸት ጊዜያዊ አስተዳደር እንዲመሰረት የሚጠይቅ ነበር። በዚህ መሰረትም ጊዜያዊ አስተዳደሩ የተመሰረተ መሆኑን ገልጸው ነገር ግን ብዙም ሳይቆይ አስተዳደሩ ወደ ውስጣዊ የፖለቲካ ሽኩቻ መድረክ ተለወጠ ብለዋል። ህወሓት የሰላም ስምምነቱ ፈራሚ ቢሆንም ሙሉ በሙሉ የበላይነት ለመያዝ ፍላጎት ማሳየቱን የጠቀሱት አቶ ጌታቸው ይህም በጊዜያዊ አስተዳደሩና በህወሓት ባለስልጣናት መካከል ግጭት እንዳስከተለ ገልጸዋል። ሲቀጥሉም በዚህ አጥፊ ድራማ መሀል ላይ ሌተናንት ጀነራል ታደሰ ወረደ ይገኛሉ ብለዋል። አቶ ጌታቸው ሲቀጥሉም እኔ የጊዜያዊ አስተዳደር ፕሬዚዳንት በነበርኩበት ወቅት ጀነራል ታደሰ ምክትል ፕሬዚዳንትና የጸጥታ ክፍል ኃላፊ ነበሩ። በንድፈ ሀሳብ ደረጃ እነዚህ ሁለት ኃላፊዎች የተሰጧቸው በሽግግሩ ወቅት የሲቪል አስተዳደርን እንዲያጠናክሩ ነበር። ነገር ግን የተከሰተው በተቃራኒው ነው በማለት ገልጸዋል። ጀነራል ታደሰ ወረደ አቅማቸውን ተጠቅመው ጊዜያዊ አስተዳደሩን ማጠናከር ይገባቸው እንደነበር የጠቀሱት አቶ ጌታቸው ይሁንና ጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን ፖለቲካዊ ሴራ ውስጥ መግባታቸውን እንዲሁም ጊዜያዊ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። ይህ በግዴለሽነት የተደረገው እንቅስቃሴ አስከፊ መዘዝ ማምጣቱን ገልጸውም ጊዜያዊ አስተዳደሩ እንዲከፈል በኢኮኖሚ እንዲታነቅና ከፖለቲካ የተገለለ እንዲሆን ማድረጉን ከፌዴራል መንግስት ጋር ለመደራደር ያለውን አቅም ዝቅ እንዳደረገው አስረድተዋል። ጀነራል ታደሰ በወቅቱ በጊዜያዊ አስተዳደሩ በህወሓት እንዲሁም በቲዲኤፍ መካከል የተፈጠረውን ውዝግብ በመፍታት እንደ ሽማግሌ ሆነው መስራታቸውን ያወሱት አቶ ጌታቸው ይሁንና ስልካቸውን አጥፍተው መሰወራቸውን አውስተዋል። የህወሓት ወታደራዊ አመራሮች ጊዜያዊ አስተዳደሩ ክፍሎች ከፈረሱ በኋላ ጀነራሉ ተመልሰው ብቅ ማለታቸው የጠቀሱት አቶ ጌታቸው ይህ በተዘዋዋሪ ድጋፍ እንደሚመስልም አስታውቀዋል። በዚህም በሌተናንት ጀነራል ታደሰ ወረደ ከባድ ክህደት የተፈጸመባቸው መስሎ እንደሚሰማቸው ገልጸዋል። ጨምረውም አሁን መለስ ብዬ ሳስበው ጀነራል ታደሰ ታማኝ ባለመሆኑ አለመቅጣቴ ወይም አለማባረሬ ትልቅ የፖለቲካ ስህተት መስሎ ይሰማኛል በማለት ገልጸዋል። በምዕራብ ሐረርጌ ዞን በሚገኘው ታሪካዊ አሰቦት ደብረ መንክራን ቅድስት ሥላሴ ገዳም ባህታዊ አባት ወልደ ሚካኤል በተባሉ አባት ላይ የተፈጸመው አሰቃቂ ግድያ እናት ፓርቲ በጽኑ እንደሚያወግዘው ገለጸ። ፓርቲው ድርጊቱን የመንግስት አልባነት ማሳያ ምልክት ሲል ጠርቶታል። እንደ ፓርቲው መግለጫና ከአካባቢ ምንጮች በተገኘ መረጃ ባህታዊ አባ ወልደ ሚካኤል በአባታቸው ዘግተው በመጸለይ ላይ ሳሉ በጥይት ተደብድበው ተገድለዋል። የግድያው ድርጊት ጥር 27 ቀን ሳይፈጸም እንዳልቀረ የሚገመት ሲሆን የአባቶች ፍለጋ ተከትሎ አስክሬናቸው ጥር 30 ቀን 2018 ዓ.ም ተገኝተዋል። በተገኘው አስክሬን ላይም በአራዊት የመበላት ምልክት እንደታየበት በመግለጫው ተመልክተዋል። እናት ፓርቲ ለጥቃቱ ተጠያቂው አካባቢ የሚንቀሳቀሰውና ራሱን የኦሮሞ ነጻነት ጦር ኦነግ ሸኔ ብለው የሚጠራው ታጣቂ ቡድን እንደሆነ በጽኑ እንደሚጠረጥር ገልጿል። ታጣቂው ኃይል በቅርብ ርቀት እንደሚንቀሳቀስ መንግስት እያወቀ ዘላቂ መፍትሄ ካልተበጀ ገዳማውያኑ አንድ በአንድ ይጨርሷቸዋል ሲሉ ምንጮች ጠቅሶ ፓርቲው ስጋቱን አጋርተዋል። ከምድራዊ ፖለቲካና ሽኩቻ ፍጹም ርቀው በጸሎት የሚኖሩ ባህታውያን ኢላማ ተደርገው መገደላቸው ያወገዘው እናት ፓርቲ ክስተቱ በገለልተኛ ዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት አካላት ተጠያቂ እንዲሆኑ መንግስት በገዳማውያን ላይ የሚያደርሰው ጥቃት ለማስቆም ኃላፊነቱን እንዲወጣ ጥሪ አቅርበዋል። ፓርቲው በመግለጫው በአጠቃላይ ላይ ለገዳማውያንና ለቤተ ክህነቱ መጽናናትን ተመኝተዋል። እስካሁን ከመንግስትም ሆነ ከሚመለከታቸው የጸጥታ አካላት ስለ ሁኔታው የተሰጠ ይፋዊ ምላሽ የለም። የዕለቱ መረጃዎች እነዚህ ነበሩ። ስለተከታተላችሁን እያመሰገን በሌላ ጊዜ እስከምንገናኝ መልካም ጊዜ